ሃይ ጋይስ እንዴት ናችሁ? ዛሬ አንድ የሚገርም ፕሮዳክት ነው ማሳያችሁ። ዛሬ ጠዋት ከእንቅልፍ የተነሳውና ወደ መኪናዬ ውስጥ ገብቼ መንዳት ልጀምር ስል ጎማዬ አየር እንደጎደለው መኪናዬ ያሳየኝ ማለት ነው። እና መኪናችሁ ስትገቡ ዩዥዋሊ እንደዚህ አይነት የኤክስክላሜሽን ማርክ ካያችሁ ዳሽቦርዳችሁ ላይ የአየር ወይም ደግሞ የጎማችሁ ንፋስ ማነስ ምልክት ነው ማለት ነው። ስለዚህ you should immediately take action ማለት ነው። ካለበዚያ መኪናችሁን እየነዳችሁ ያለ አደጋ ሊያደርስባችሁ ይችላል ማለት ነው። እንደምታዩት እዚህ ጋር ሌላ ዊንዶው አለኝ። ታየር ፕሬሸሬን ሊተራሊ የመኪናዬን የትኛውን ጎማ እንደሆነ ምናምን ሊተራሊ እየነገረኝ ነውና እንደምታዩት 32 31 ይላል እና 24 ይላል። 24 የሚለውን ጎማ ምን ያህል አየር እንደቀነሰብኝ እንግዲህ ማየት ትችላላችሁ ማለት ነው። ሶ ጋይስ ዩዥዋሊ ጎማችን መቼ ነው ንፋስ ወይም ደግሞ አየር የሚቀንሰው መቼ ነው? ዩዥዋሊ በኮልድ ሲዝን አሁን ወደ ዊንተር እየገባን ነው። ዊንተር እየገባን ስለሆነ ሲቀዘቀዝ አየር ይቀንሳል። ኦቨር ታይም ደግሞ መኪናውን በጣም የምትነዱት ከሆነ አየር እንደዚሁ ኖርማሊ ሉዝ ሊያደርግ ይችላል ማለት ነው። ግን አሁን በተለይ ዊንተር እየገባን ስለሆነ ለዊንተር በጣም አሪፍ ፕሮዳክት ላሳያችሁ ማለት ነው። ቶሎ ብዬ ይኸውላችሁ ጋይስ ፕሮዳክቱ ጄ ላይ ያለ እስኪ አንቦክስ እናድርገው። እንግዲህ ጋይስ ይኸውላችሁ ፕሮዳክቱ እንግዲህ ካምፓኒው I believe it's pronounced Powell's cordless tire inflator ነው። ፖርታብል ነው እና ላይት ዌት ነው። እስኪ እንክፈተውና እንየው። እንግዲህ ጋይስ ፕሮዳክቱ ይሄ ነው። አብሮት ደግሞ ሌላ ካርቶን አለ። እስኪ ካርቶን ውስጥ ምን እንዳለ እንይ። ሶ ጋይስ ስንከፍተው እዚህ ጋር የሆነች ባግ ነገር አለችው። እዚህ ጋር የሆነች እንደ ኮርድ ነገር አለች። ቻርጀር አለው። ከዛ እዚህ ጋር ደግሞ የተለያዩ ኤክስቴንሽኖች አሉት። ኤክስቴንሽኖቹን ያው የጎማ መንፊያ ያለው ይመስላል። ከዛ እነዚህም ለተለያዩ አይነት ፕሮዳክቶች የጎማ አልኩኝ ሶሪ የኳስ መንፊያ ማለት ነው። ግን ለተለያዩ አይነት ዩዝ ኬዞች እነዚህ መጠቀም እንችላለን ማለት ነው። እስኪ ቻርጅ አድርገን እናድርገውና የመኪናችንን ጎማ አየር እንጨምርበታለን ማለት ነው። ንፋስ እንጨምርለታለን። የመጀመሪያው ስቴፕ ቻርጅ ማድረግ ነው። ለቻርጀር ኬብል ተሰጥቶናል። ስለዚህ እዚህ ጋር በምናየው ቦታ ላይ እኛን ሰክተን ቻርጅ እናደርጋለን ማለት ነው። መኪናችን ውስጥ ይሄ የዚህ ፕሮዳክት አድቫንቴጁ መኪና ውስጥ ቻርጅ ማድረግ እንችላለን ማለት ነው። መኪና ውስጥ ይዘን የምንዞረው ፕሮዳክት ነው። ኤኒ ታይም ጎማችን ሲተነፍስ ወይ ሲቀንስ ይሄንን መጠቀም እንችላለን ማለት ነው። እቺ ኬብል ደግሞ ጋይስ እዚች ጋር ነው የምትሰካው ማለት ነው። እዚች ውስጥ እናስራታለን ማለት ነው። ነገርየው እንደዚህ ይሆናል ማለት ነው። ስለዚህ አሁን መኪናችን ውስጥ ቻርጅ እናድርገው። ይሄው ጋይስ እንደምታዩት ቻርጅ እያደረገ ነው። ሰክቼዋለሁ። እንደዚህ ይላል። እስኪ እንጠብቀው። እሺ ጋይስ የተወሰነ ደቂቃ ቻርጅ አድርጓል። አይ ቲንክ ይበቃዋል። የመሀለኛዋን የኦን ስዊች በተን በመጫን ለማብራት እንሞክራለን ማለት ነው። ይሄው እየበራ ነው። ኦን አለ 00 PSI ይላል ማለት ነው። PSI የሚለውን ብዙም ዶንት ወሪ ጀስት ፓውንድስ ፐር ስኩዌር ኢንች ማለት ነው። ግን ምንም ጀስት ዩኒት ኦፍ ሜዠርመንት ነው። ምን ያህል ፕሬሸር እንዳለ ታየራችሁ ውስጥ የሚነግር ማለት ነው። ይሄ ከስር ያለው 36 የሚለው ግን ምንድነው? ጎማችሁ ላይ የመኪና ጎማችን ላይ ኮኔክት እናደርገው ምን ያህል ኤር ፕሬሸር እንዲኖረው ነው የምትፈልጉት የሚለውን ነው። እዚህ ጋር 36 ላይ ሴት የሆነው አውቶማቲካሊ ሳበራው እንደዛ ነበር። ግን አሁን የኛን መኪና አይታችሁት ከሆነ ስንት ነበር የሚለው ላሳያችሁ እስኪ ድጋሚ። እንደምታዩት 32 33 እና 32 ነው። ስለዚህ የኛንም በመቀነስ ወደ 32 32 ወይ 33 አካባቢ 33 ላይ እናድርገው እንተዋለን ማለት ነው። ከዛ አሁን ወደ መኪናችን ወደ ጎማው እንሂድና ኢንፍሌት እናድርገው ማለት ነው። እሺ ጋይስ ይሄው እንደምታዩት ጎማው በጣም ተንፍሷል። አይታችሁት ያስታውቃል። እና ስለዚህ ፕሮዳክት ደስ የሚለው ነገር በጣም ሃንዲ እና ስሞል ነው። ታፑን ሪሙቭ እናደርጋታለን። ከዛ ከታፑ ላይ እናስረዋለን እና በደንብ አሽከርክሩት እና ስታሽከረክሩት የመተንፈስ ድምጽ ያሰማል። ግን እስከ መጨረሻው ስታስሩት የመተንፈስ ድምጹ ይጠፋል ማለት ነው። እስከ መጨረሻው እስር ጥብቅ አድርጉት። ከዛ ድምጹ ይጠፋል ማለት ነው። ከዛ ይሄው ታየር ኢንፍሌተሩን ስናየው ይነግረናል 23
PSI ነው ቅድም መኪናው ላይ እንዳየ ነው ማለት ነው እና 33 ድረስ ሴት አድርገናል። ስለዚህ አሁን ኦን እናደርገዋለን። ልክ ኦን ስታደርጉት የሆነ የሞተር አይነት የሚል ድምጽ ያሰማል ማለት ነው። ስለዚህ ይሄው አሁን እየሰራ ነው ጋይስ። ስለዚህ እንጠብቀዋለን ማለት ነው ወደ 33 እስኪጨምረው ድረስ። ይሄው እንደምታዩት ከ23 ነበር 23.5 ብሏል። ይሄው ጋይስ ከ1 ደቂቃ በኋላ 24.5 ብሏል። ይሄው አሁንም እንደምታዩት 26.5 ብሏል። 33 እስኪደርስ እየጠበቅን ነው። እንግዲህ ንፋስ ስላለ ወደ መኪናችን እንግባ። መኪናችን ላይ እየጨመረ እንደሆነ ማየት እንችላለን ማለት ነውና ስክሪኒን እስኪ በደንብ አዙሬ ላሳያችሁ። 24 ነበር የሚለው ተዝ የሚላችሁ ከሆነ መጀመሪያ አሳያችሁ። አሁን 26 27 28 እያለ ነው። እስካሁን ድረስ ወደ 4-5 ደቂቃ ሆኖታል። ያው ፕሮዳክቱ ትንሽዬ ፕሮዳክት ስለሆነና ትክክለኛ ኤር ኢንፍሌተር ስላልሆነ ያው ትንሽ ጊዜ ይወስዳል ማለት ነው ይሄ ፕሮዳክት ጋይስ። ይኸውላችሁ እንግዲህ ሰክሰስፉሊ ታየር ፕሬሸራችንን ወደ 33 አድርሶልናል ማለት ነው። እንደምታዩት 24 ነበር 33 ሆኗል። አሁን ወጥተን እንንቀለው። ይሄው 33 በቃ አድርሶልናል። ስለዚህ አሁን እንነቅለዋለን ማለት ነው ፕሮዳክቱን። ታፑን ለማድረግ እንዳትረሱ ጋይስ። እንግዲህ በደንብ እስራ አድርጉት፣ ካለበዚያ አየር ሉዝ ያደርጋል ማለት ነው ጋይስ። እንግዲህ የዚህን ፕሮዳክት ሪቪው ጨርሰናል። ስለዚህ ይህን ፕሮዳክት የምትፈልጉ ሰዎች አልፑት ሊንክ ኢን ማይ ባዮ ላይ ሊንክ ተውላችኋለሁ ገብታችሁ ፕሮዳክቱ የምታገኙበት። በተረፈ ግን ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ፣ ኮሜንትም ሀሳባችሁን ማድረግ ትችላላችሁ። በተረፈ ግን ወዳችኋለሁ። ፒስ